ውስጣችሁ ትልቅ ኃይል እንዳለ ይሰማችኋል? ግን ለምን እንደሆነ ባልታወቀ ምክንያት የሆነ ቦታ ላይ እንደቆማችሁ ይሰማችኋል? ምናልባት እናንተ ሳታውቁት አቅማችሁን እያባከናችሁት ቢሆንስ? በዛሬው ቪዲዮ ላይ አቅማችሁን በከንቱ እያባከናችሁ እንደሆነ የሚያሳዩአችሁን 8 ድብቅ ምልክቶች እነግራችኋለሁ። እነዚህን ድብቅ ምልክቶች ማወቅ አቅማችሁን ሙሉ ለሙሉ እንድትጠቀሙ ስለሚያግዛችሁና ምን ባላችሁበት እንድትቆሙ እንዳደረጋችሁ እንድታውቁ ስለሚረዳችሁ ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ላለሁኝ አንድ መራራ እውነት ልንገራችሁ። አብዛኛው ሰው ህይወቱን የሚያሳልፈው ያኔ ብጀምር ኖሮ ባደረኩት ኖሮ በሚል ጸጸት ውስጥ ነው። ያኔ ብጀምር ኖሮ፣ ያኔ ባደርገው ኖሮ፣ ያኔ ባልፈራ ኖሮ እያሉ ማማረር የአቅም ባክኖ መቅረት ውጤት ነው። እናንተም ምናልባት ሳታውቁት አቅማችሁን እያባከናችሁ ሊሆን ስለሚችል ይህንን ቪዲዮ እዩት። ለመሆኑ አቅማችሁን እያባከናችሁ እንደሆነና አቅማችሁን እየተጠቀማችሁ እንደሆነ በምን ልታውቁ ትችላላችሁ? አቅምን ማባከን ልክ እንደ ድብቅ በሽታ ነው። ህመሙ የሚታወቃችሁ ጊዜው ካለፈ በኋላ ነው። ዛሬ በዚህ ቪዲዮ ላይ ሳታውቁት ህልማችሁን እየገደቡባችሁ ያሉ እንዲሁም ደግሞ ሙሉ ለሙሉ አቅማችሁን እንዳትጠቀሙ እያደረጓችሁ ያሉትን 8 ድብቅ ምልክቶች እነግራችኋለሁኝ። ከዚህ ቪዲዮ በኋላ እስካሁን ድረስ ለምን ወደፊት መሄድ እንዳልቻላችሁና ለምን ባላችሁበት ቆማችሁ እንደቀራችሁ ግልጽ ይሆንላችኋል። ስለዚህ እንጀምር። አንደኛው ምልክት በምቾት ቀጠና ውስጥ መታሰር። አቅማችሁን እያባከናችሁ እንደሆነ ከሚያሳዩአችሁ ዋነኛው ነገር ውስጥ አሁን ባላችሁበት ነገር ላይ ተመቻችታችሁ መቀመጣችሁ ነው። ይህም ማለት አሁን የለመዳችሁት ስራ ቦታ ላይ አሁን ያላችሁበትን ነገር ለመቀየር ጥቂትም ቢሆን አለመሞከር ማለት ነው። እናም አዳዲስ ነገሮችን ለመሞከር መፍራት። ለምሳሌ አንድ ጎበዝ ሰራተኛ አሁን ካለበት የስራ ቦታ ቢለቅና ሌላ ቦታ ቢገባ የተሻለ ደሞዝና የተሻለ የስራ እድል እንደሚያገኝ እያወቀ ነገር ግን አሁን ያለበት ቦታ ላይ ስለተመቻቸ ብቻ አዲስ ነገርን ለመሞከር ከመፍራቱ የተነሳ ያንን አዲስ የስራ እድልና የስራ ቦታ ከመሞከር ይልቅ አሁን ያለበት ምቾት ቀጠና ውስጥ ተቀምጦ በዝቅተኛ ደሞዝ መስራትን ይመርጣል። እድገታችሁ የሚጀምረው አሁን ካላችሁበት የምቾት ቀጠና መንቀሳቀስ ስትጀምሩ ነው። ስለዚህ ሙሉ ለሙሉ አቅማችሁን መጠቀም ከፈለጋችሁ አሁን ካላችሁበት ነገር ትንሽ ለወጥ አድርጋችሁ አዳዲስ ነገሮችን መሞከር ጀምሩ። ሁለተኛ፣ ሁል ጊዜም ነገ እጀምራለሁ ማለት። ነገን መጠበቅ የብዙዎችን ህልም የሚገድል ነገር ነው። ፍጹም የሚባል ጊዜ የለም። ወስናችሁ ዛሬ ካልጀመራችሁ በስተቀር መቼም አትጀምሩም። ሁሌም እንደምላችሁ ትክክለኛው ቀን ዛሬ ነው። አሁን ነው። አሁኑኑ ጀምሩ። ጂም ለመጀመር ሰኞን መጠበቅ፣ አዲስ ቢዝነስ ለመጀመር አዲስ ዓመትን መጠበቅ፣ አዳዲስ እቅዶችንም ለማውጣት አዲስ ዓመት እስኪመጣ መጠበቅ። እንደዚህ ስናደርግ በዚህ መሃል ዓመታት፣ ወራት እያለፉ ይሄዳሉ። እናም የምንፈልገውን ነገር ለነገ እያሳደረን ምንም ሳናደርግ አቅማችንን ሳንጠቀም ባለንበት ቆመን እንድንቀር ያደርገናል። አንድን ነገር ለነገ ማሳደር የዛሬ የሰነፍ ሰው መሸሸጊያ ነው። እናም ነገሮችን ለነገ ማሳደር አቆማችሁ አሁኑኑ መንቀሳቀስ ጀምሩ። ሶስተኛ፣ በሌሎች ሐሳብና አስተያየት መመራት። ምርጫችሁንና ውሳኔያችሁን የምታደርጉት ሰዎች ምን ይሉኛል፣ ሰዎች ይመቻቸዋል ወይ በሚል ከሆነ አቅማችሁን እየቀበራችሁ ነው። እናም እናንተ የምትፈልጉትንና አቅማችሁ የሚችለውን ነገር ሳይሆን የምታደርጉት በሰዎች አስተያየትና በሰዎች ሐሳብ ላይ ተንተርሳችሁ ነው የምታደርጉት። ለምሳሌ እናንተ የጥበብ ስራ መስራት ከሆነ የምትፈልጉት ማለትም መስፈን ከሆነ አሊያም ደግሞ ተዋናይ መሆን ከሆነ የምትፈልጉት ነገር ግን ቤተሰቦቻችሁ፣ ጓደኞቻችሁ አሊያም ደግሞ በዙሪያችሁ ያሉ ሰዎች ይህ ነገር አያዋጣም፣ ይህ ነገር ይቅርብ ስላሏችሁ ብቻ የማትፈልጉትን የቢሮ ስራና የማትፈልጉትን ስራ የምትሰሩ ከሆነ ሙሉ ለሙሉ አቅማችሁን ለመጠቀም አትችሉም። እናም ኑሯችሁ የሚሆነው በሰዎች ሐሳብና አስተያየት ላይ ነው። እንደዚህ የምታደርጉ ከሆነ የራሳችሁን ኑሮና የራሳችሁን አቅም መኖር ትታችሁ የሌሎችን ሐሳብና እቅድ እየኖራችሁላቸው ነው። ስለዚህ ቆም ብላችሁ እኔ ምንድን ነው የምፈልገው፣ እኔ ምን ላይ ጎበዝ ነኝ ብላችሁ ራሳችሁን ጠይቁና ሙሉ ለሙሉ አቅማችሁን ተጠቀሙት። አራተኛ፣ ራስን ከሌሎች ጋር ማወዳደር። የሌሎች ሰዎች ስኬት የእኛን ስኬት አያደናቅፍብንም። እናም ሶሻል ሚዲያ ላይ የሌሎች ሰዎችን ስኬት እያየን የእኛን የስኬት ጉዞ እንዲያቆምብን አንፍቀድ። የእኛን መነሻና የእኛን ጅማሬ ከሌሎች ፍጻሜና ከሌሎች መዳረሻ ጋር አናወዳደር። እነሱም ሲጀምሩ ልክ እንደኛ ይሆናል የተነሱት። አንድ ጓደኛችሁ ከእናንተ የተሻለ ቢዝነስ ቢኖረው እናንተ ቢዝነስ እንዳትጀምሩ ሊያግዳችሁ አይገባም።
እናም ያ ከእናንተ ስኬት ጋር አይገናኝም። ይህ ነገር እናንተ ውስጥ የተሸናፊነት ስሜት እንዲፈጥር መፍቀድ የለባችሁም። የሌሎች ሰዎች ስኬት እናንተ ጋር የተሸናፊነት ስሜትን የሚፈጥርና አሳስሮ እንድትቀመጡ የሚያደርጋችሁ ከሆነ እናም ራሳችሁን እያወዳደራችሁ ወደኋላ እንድትቀሩ የሚያደርጋችሁ ከሆነ በራስ መተማመናችሁን ሰባብሮ ሙሉ ለሙሉ አቅማችሁን እንዳትጠቀሙ ስለሚያደርጋችሁ ከሰው ጋር መወዳደራችሁን አቆሙ። ብቸኛው ውድድራችሁ መሆን ያለበት ከራሳችሁ ጋር ነው። እናም ከትላንት ማንነታችሁ ጋር ተወዳደሩ። ሁሌም ቢሆን ትላንት ከነበራችሁበት ማንነት ዛሬ ላይ ተሽሎ ለመገኘት ሞክሩ። አምስተኛ፣ ግልጽ የሆነ ግብ የላችሁም። አንድ ሰው መንገድ ሲጀምር መዳረሻውን የማያውቅ ከሆነ እንዲሁ እንደባከነ ይቀራል እንጂ የሚፈልግበትን ስለማያውቅ የሚፈልግበት ቦታ ላይ አይደርስም። መዳረሻውን የማያውቅ መርከብ የትም አይደርስም። እኛም ልክ እንደዛው ነን። ግባችንን የማናውቅ ከሆነ እንዲሁ እንደተቅበዘበዝንና አቅማችንን ሳንጠቀም እንቀራለን። ሀብታም መሆን እፈልጋለሁ ብቻ ግብ ሊሆን አይችልም። ግባችን ግልጽ መሆን አለበት። ለምሳሌ በሚቀጥሉት 2 ዓመታት ውስጥ ይሄንን ስራ ሰርቼ ይሄን ያክል ብር አገኛለሁ ብለን ዘርዘር አድርገን እቅዳችንን ማስቀመጥ አለብን። ዓላማችንን እንደዚህ በግልጽ የምናውቅ ከሆነ ስኬታማ ለመሆንና ሙሉ ለሙሉ አቅማችንን ለመጠቀም ቀላል ይሆንልናል። ስድስተኛ፣ በትንንሽ ስኬቶች መርካት። ብዙ ሰዎች ትንሽ ስኬት ሲያዩ ጥረታቸውን ያቆሙና ተደላድለው ይቀመጣሉ። እናም ይህ ነገር ትልቁ ስኬታቸው ላይ እንዳይደርሱ ያደርጋቸዋል። ከእገሌ ይሻላለሁ ብለን በትንሽ ስኬት ብቻ ከዙሪያችን ካሉት ሰዎች ጥቂት ስለተሻለን መቆም የለብንም። ሙሉ ለሙሉ አቅማችንን መጠቀም አለብን። አንድ ተማሪ 80፣ 90 ማምጣት እየቻለ ነገር ግን 50 አምጥቶ ማለፍ ስለቻለ ብቻ አይ ማለፍ ስለቻልኩኝ ይበቃኛል ብሎ ሙሉ ለሙሉ አቅሙን ከመጠቀም ማቆም የለበትም። እናም ትንንሽ ስኬቶቻችን ከትልቁ ስኬታችን ሊያቆሙን ሳይሆን የሚገባ እንዲሁም ጠንክረን ሰርተን ትልቁን ስኬታችንን እንደምናሳካው ማሳያና ምሳሌ ነው መሆን ያለባቸው። ትንንሽ ስኬቶቻችን ለትልቁ ስኬታችን ማገዶ ነው መሆን ያለባቸው እንጂ ተደላድለን መቀመጫና ማረፊያ መሆን የለባቸውም። ሰባተኛ፣ መጥፎ ጓደኝነትና በዙሪያችን ያለው አካባቢ። 5ቱን የቅርብ ጓደኞችን ንገረኝና ማንነትን ነግርሃለሁ እንደሚባለው እኛ ማለት በዙሪያችን ያሉ የቅርብ የምንላቸው የ5 ሰዎች ውጤት ነን። ጊዜያችሁን የት ነው የምታሳልፉት? ከማን ጋር ነው የምትውሉት? ሁልጊዜ ስለ ሰው ከሚያወሩ ጊዜያቸውን በከንቱ ከሚያባክኑና እናንተን ከሚያጣጥሉና ከማያበረቱ ጓደኞች ጋር የምትውሉ ከሆነ አቅማችሁን ሙሉ ለሙሉ መጠቀም አትችሉም። አንድ ነገር ለመሞከር ስታስቡ አይ ይሄ ነገር የማይሳካም እያሉ እየኮረኮሙ ወረታች የሚያስቀሯችሁ ጓደኞች ከሆኑ ያላችሁ አሁኑኑ ከእንደዚህ አይነት ጓደኝነት መውጣት አለባችሁ። አቅማችሁን ሙሉ ለሙሉ መጠቀም የምትፈልጉና ስኬታማ መሆን የምትፈልጉ ከሆነ በዙሪያችሁ ያለውን ሰው መለየት መቻል አለባችሁ። አቅማችሁን ማውጣትና ችሎታችሁን ሙሉ ለሙሉ መጠቀም የምትፈልጉ ከሆነ መዋል ያለባችሁ ከእናንተ በስኬት ትንሽ ከፍ ካሉና ከሚያበረታቷችሁ፣ ከሚረዷችሁና ሀሳባችሁን ከሚጋሯችሁና ለማደግ ከሚፈልጉ ሰዎች ጋር ነው። 8ኛና የመጨረሻው ደግሞ ለውድቀት ያላችሁ ፍርሃት ነው። አንድን ነገር ባይሳካልኝስ ብሎ አለመጀመር ትልቁ አቅማችንን የሚያባክንብን ነገር ነው። አንድን ነገር መጀመር እየፈለግን ነገር ግን በመውደቅ ፍራቻ የተነሳ እና ባይሳካልኝስ በሚል ፍራቻ የማንጀምር ከሆነ አቅማችንን ሙሉ ለሙሉ ለመጠቀም አንችልም። ውድቀትን ማየት ያለብን እንደ መማሪያ እንጂ እንደ ማቆሚያ ሰበብ አይደለም። አንድ ታዋቂ የፈጠራ ሰው ስራውን ለሌሎች ለማሳየት ቢፈራና በወድቅስ ብሎ ፈርቶ ያንን ችሎታውን ለሰዎች ሳያሳይ ቢቀር ያ ችሎታው እሱ ጋር ብቻ እንደቀረ ይሞታል። ውድቀት ማለት ትምህርት እንጂ መጨረሻችን አይደለም። አቅማችንን ማውጣትና ሙሉ ለሙሉ መጠቀም የምንፈልግ ከሆነ ውድቀትን መፍራት የለብንም። የዛሬው ቪዲዮ ይህን ይመስል ነበረ። ከነዚህ ከነገርኳችሁ 8 ምልክቶች ውስጥ እስኪ እናንተ ላይ የትኛውን አስተውላችኋል? በታማኝነት ኮሜንት ላይ አስቀምጡልኝና እንማማርበት። ሌላ ሀሳብ አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው። የዩቲዩብ መረጃ እንደሚያሳየው ከሆነ 95% ያክል የምትሆኑት ተመልካቾቼ ቻናሌን ሰብስክራይብ ሳታደርጉ ነው የምትመለከቱት። ስለዚህ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ተመልከቱ ላለሁኝ።